ስራ ቦታ ራሷን ያጠፋችው ሴትዮዋ የታሰረችው በዛ ምክንያት ነው። ራሷን ያጠፋችው ባውት የወለድኩት እኔ ተስፋ ያልቆረጥኩትን እናንተ ተስፋ የምትቆርጡት ምን ሆናችሁ ነው? ምን አግኝቷችሁ ነው? ለምን ለቤተሰብ ቁስል ትሆናላችሁ? ለምን ለእናት እሳት ትሆናላችሁ? ለምንድነው ለእናት ነደድ የምትሆኑት? እናት እኮ ትጎዳለች፣ አማታል እኮ ልጅሽ ታንቃ በወንድ ሞተችላት። የሞት ሞት እኮ ነው ለወላጅ። እናንተ ከቤተሰብ ሀቅ ራሱ አትወጡም እንዴ? ሞቶ ማረፍ እኮ አለ ያ ጀማዓተል ከይር። ህይወት እኮ እዚች ዱንያ ላይ ብቻ አይደለም፣ ከሞት በኋላ ረፍት እንዳለም ሰቡ እንጂ ኑሮ እንዳለ ሰቡ። እናቶቻችሁን እንደዛ አርጋችሁ አስለቅሳችሁ ምን አይነት ደስታ አስለን እኔ በቃ እኔ ቻው። እኔ በጣም ነው የሚያሳዝነው በእውነት ቻው። አላህ ይሁን አቀም ባቆ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ፣ ግን እሷ እኔ ሁሌም ቢሆን ወደ ኋላ የምትጎትተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምንነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን ዝጉልኝ። በቃ እኔ ይሄንን ነው የምለው። ሞት ለሁሉም ሰው አይገባም። ልጠይቅሽ አንተ ስራ ቦታ ነው ኢጃዛ ቤት ነው ይቺ ልጅ ራሷን እንትን ያለችው? ስራ ቦታ ነው ራሷን ያጠፋችው። ሴትዮዋ የታሰረችው በዛ ምክንያት ነው። ስራ ቦታ ነው ራሷን ያጠፋች። እሺ አንድ ላይ ነው የምንሰራው ብለሻ እንዴት አላየሻትም? አንድ ላይ አይውልሽ። እኔ ነኝ ይሄን ስራ ያስገባኋል። እኔ የ30 ደቂቃ መንገድ አለ የኔና የሷ ቤት ማለት ነው። ኦኬ ታመጣታለች ሴትዮዋ፣ እኔም እሄዳለሁ። እንደዛ ነበር እንትን የምንለው በቃ። አው ሌላው ነገር የኔ ወርቅ አንቺ እንዲከፋሽ አይገባም። ሌላው ሁሉም ሰው የሚወዳት ሰዎችን የምታጽናና በመዝሙርም በሁሉም ነገር አይዟችሁ የምትል በጣም ብዙ ወዳጅ ያላት ልጅ ስለሆነች ነው ይሄን ጥያቄ እየጠየቅንሽ ያለ ነው እንጂ ከሌላ አንፃር እንድታይብን አንፈልግም። አንድ የማይወዳት አንድ በሷ የማይደሰት ሰው አልነበረም። ኦኬ እንኳን ሌላ ከፍቶናል እንኳን ካሏት ያንን የጻፉትን ጽፍ አንስታ በመዝሙር የምትሰራላቸው ልጅ ናት። ኦኬ ስለሚወዷት ለሷ ካላቸው ፍቅር አንፃር ነው ጥያቄያቸው። አንድ የማይወዳት አንድ በሷ የማይደሰት ሰው አልነበረም። ኦኬ እንኳን ሌላ ከፍቶናል እንኳን ካሏት ያንን የጻፉትን ጽፍ አንስታ በመዝሙር የምትሰራላቸው ልጅ ናት። ኦኬ ስለሚወዷት ለሷ ካላቸው ፍቅር አንፃር ነው ጥያቄያቸው። በተቃራኒውም ደግሞ እንዳየሽው አሁን ሁሉም ፖስት በሚያርግ ሰዓት ግማሹ ገመድ ይዞ እየሮጠ ግማሹ ደግሞ መንገድ ላይ ያለ ሁሉም ብሶት ያለበት ሁሉም በብዙ ፈተና ውስጥ ያለ ሰው ነው እና ይሄ ነገር እስከመቼ በሚለው ነው ሁሉም ሰው ጥያቄውን እያነሳ ያለው እንጂ የኔ ወርቅ ሞት ሁሉም ሰው ቤት የገባ ነው ማለት ነው። ማንም ሰው በስቃይ በፈተና ነው ያለው። ፖሊስ መጥቶ ወስዷታል። ኦልሬዲ ሆስፒታል ነው ያለችው። አሁን ህጋዊ ነች ልጅቷ ወይስ ማለት እኔ ሴትዮዋ ታሰረች ስትይ አልገባኝም። አሻራ ተገኝቶባት ነው ማለት ራስን ስታጠፊ አሻራ ከሌለ ሰው አይታሰርም ወይስ ምንድነው? አንቺ የምትጠረጥሪው ነገር አለ? እስኪ ምናልባት እሷ ስትነግርሽ ወይ ሴትዮዋ ትመታታለች ወይ ታሰቃያታለች? አሻራ የለባትም። ህጋዊ ያልሆነ ሴት እንደዚህ አዳም ይኸውልህ ኮማቹ እኔ ራሱ መች ራሴ እንደማጠፋ ቀን አልቆረጥኩም እንጂ ራሴ ለማጥፋት መንገድ ላይ ነኝ። ማጥፋት አይቀርም የምትለው ይሄንን መልሽላችሁ እወጣለሁ። ሰዎቹ አሻራ ተገኝቶባቸው አይደለም። ሰዎቹ ከቤት ሲወጡ ነው ራሷን ያጠፋችው። ማንም ሰው አልነበረም። አሻራ ምናምን የተገኘባቸው ነገር የለም። ህጋዊ ስላልሆነች ብቻ ነው።